በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች እንደምን ቆያችሁ? ከዚህ በመቀጠል ለዚህ ቻናል አዲስ ከሆናችሁ ኮሬቭ ሚዲያን ሰብስክራይብ በማድረግ እንድትተባበሩንና አዳዲስ የሚለቀቁ መንፈሳዊ ትምህርቶች እንዲደርሷችሁና እንድትከታተሉ ስንል በልዑል እግዚአብሔር ስም እንጠይቃለን። በነቢያት ላይ አድሮ የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ነብዩ ኢሳይያስ ላይ አድሮ በትንቢቱ ሲናገር ቀሚስህ ስለምን ቀላ፣ ልብስህስ በወይን መጥመቂያ እንደሚረገጥ ሰው ልብስ ስለምን መሰለ ብሎ ነብዩ ኢሳይያስ ጠይቆት እንደነበር እንረዳለን። ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 1 እስከ 3 ድረስ ቀሚስህ ለምን ቀላ? ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከገረፉት በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰባስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ ያስቀመጡበት፣ በቀኝ እጁም መቃን አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበት። መቃንም ይዘው ራሱን መቱት። ሮማውያን ንጉሶቻቸውን ሲያነግሱ 5 ነገሮችን ያደርጉ ነበር። በሚነግሰው ሰው ራስ ላይ የወርቅ አክሊል ያቀዳጁታል፣ ያማረ ቀሚስም ያለብሱታል፣ የወርቅ በትረ መንግሥትም ያስይዙታል፣ የወርቅ ቀለበት በጣቱ ላይ ያጠልቁለታል። ከዚያም በኋላ በፊቱ ለንጉሥ የሚገባውን ስግደት ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበትም ያደረጉት ይህንኑ ነበር። ስለ ወርቅ አክሊል ፈንታ የእሾህ አክሊልን አቀዳጁት። ስለ ወርቅ ቀሚሱ ፈንታ የጨርቅ ቀሚስን አለበሱት። ይህ የሴቶች ልብስ ነው። በወርቅ በትር ፈንታ መቃን አስያዙት። ስለ መስገድ ፈንታ ሰገዱለት። ቀለበትን በማድረግ ፈንታም ጣቶቹን አደቀቋቸው። የአይሁድስ ጭካኔ ከቅንዓት የመነጨ ነበር። ሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበርና በጭካኔያቸው የጌታችንን ልብሱን አውልቀው ሌላ ቀይ ልብስ አለበሱት። ሂደቱንም ልብ እናድርግና አንድ ባንድ እናስበው። ከግርፋቱ በላይ የራሱን ልብስ አለበሱት። ከዚያም ደግሞ መልሰው ልብሱን ገፈፉት። ሌላ ልብስም እንዲያጠልቅ አድርገው ዘበቱበት። ከዘበቱበት በኋላም ደግሞ ቀዩን ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብሱን በማውለቁና በማጥለቅ መንገላታቱን ብቻ አይደለም። አጥንቱ እስከሚታይ ከተገረፈው ሰውነቱ ላይ ልብሱን ሲያወልቅና ልብሱን ሲያጠልቅ ያለውን ስቃይስ እንዴት ይታለፋል? በደም የራሰው የቀሚሱ ጨርቅ ከቁስሉ ላይ ሲነሳስ ምን ያህል ሕማም ተሰምቶት እንደነበረ እንዴት ይገለጻል? እነርሱ ቀይ ልብስን በማልበስ ደከሙ እንጂ በግርፋቱ ደም መፍሰስ ምክንያት ልብሱ ሁሉ ደም ተለውሶ ቀይ ሆኗል። በቅዳሴያችን ደምን የተረጨ ልብስ ስለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮችም ያደረጉትን ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበሳቸውን ነበር። ነብዩ ኢሳይያስም መድኃኔ ዓለም ክርስቶስን በትንቢት መነጽር ከሩቅ አይቶት ቀሚስህ ስለምን ቀላ፣ ልብስህስ በወይን መጥመቂያ እንደሚረገጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ክብር ምስጋና ይግባውና ዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱና የደስታ ቀኑ ናት። የሰርጉ ዕለትና ቤተ ክርስቲያንን በደሙ የሞሸረባት የተሰቀለባትም ቀን ናት። በመኃልየ ዘሰሎሞን እናንተ የጽዮን ቆነጃጅቶች ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሡ ሰሎሞንን ታዩ ዘንድ ኑ ተብሎ የተነገረለት ትንቢት ከሰሎሞን በሚበልጠው በክርስቶስ ተፈጸመ። የጽዮን ልጆች የእናቱ ወገኖች ቤተ አይሁድ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበት የሙሽርነቱ ቀን ነውና ወታደሮቹ ረዣዥም ስለታማ የሆኑ ብዙ ሾሆችን በጥንቃቄ ጎንጉነው በጌታችን ራስ ላይ ያቀዳጁት። የሕይወትን ራስ በራሱ ላይ የእሾህ ዘውድ ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ ከራሱ ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደም ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የእሾህ አክሊሉ እስከ መጨረሻው ከጌታችን ራስ ላይ አለመውለቁን የምንረዳው ጲላጦስ ሰውየው ይኸው ብሎ በፊታቸው ባቆመበት በመጨረሻዋ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የእሾህ አክሊልን ደፍቶ በማየታችን ነው። እንደ ወንጌሉ ገለጻ ከላይ ጀምሮ ወጥ ሆኖ የተሰራው የጌታችን ልብሱን በአንገቱ ሲያወጡና ሲያጠልቁ የእሾህ አክሊሉን ማንሳታቸውና መልሰው ማቀዳጀታቸውን መዘንጋት የለብንም።
እሾሁንም እየነቀሉ በሚሰኩበት ጊዜ ሁሉ ጌታችን ጽኑ ስቃይን ተሰቃይቷልና። ቅዳሴያችንም እንዲህ ይላል። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱ በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግሥትስ እንደምን ያለ ትዕግሥት ነው! ይህን ያህል ዝምታስ እንደምን ያለ ዝምታ ነው! ይህን ያህል ሰውን ማፍቀርስ እንደምን ያለ ፍቅር ነው! ጌታችን የደፋው የእሾህ አክሊል ከወታደሮቹ ጭካኔ ባሻገር የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ከአንተ የተነሳ የተረገመች ትሁን፣ እሾህና አሜኬላ ታበቅልብሃለች ተብሎ ተረግሞ ነበር። ይህ በእርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚህ ዕለት የደፋው አክሊል የእኛን ኃጢአት ነበር። የዓለምን እሾህ ሊነቅል መጥቷልና ይህ ለእርሱ ይገባው ነበር። ስለዚህ ኃጢአት፣ መተላለፍ፣ መከራና ሥቃይ የተባሉ እሾሆች ተጎንጉነው በራሱ ላይ እንዲሸከማቸው ተደረጉ እንዳለ ቅዱስ ያዕቆብ ዘስሩግ። ምድር ከአንተ የተነሳ እሾህ ታበቅላለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚናገር ቃል ነው። ምድር የተባለች ሰውነት እሾህ ታበቅልብሃለች ማለት ነውና። እሾህ ምንድን ነው የሚል ካለ መጽሐፍ ቅዱስ ራሱ እንዲህ እያለ ያስረዳል። እሾህም አንቀው የተባለው የዚህ ዓለም ሐሳብና የባለጠግነት መታለል የሌለው ነገር ምኞት ናቸው። ስለዚህ የቃሉ ትርጉም ምድር የተባለች ሰውነትህ፣ እሾህ የተባለ ደግሞ ኃጢአትህና ክፉ ምኞትህን ታበቅልብሃለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ጎንጉነው በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘን አይቀርም። ሆኖም አንተም እሾህ የተባለውን አንድ ኃጢአት በሠራ ቁጥር በጌታችን ላይ የተደፉትን እሾሆች ቁጥር እንደጨመርክ ማስብ። በፈጣሪ የማያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችንን ራስ የበለጠ ዘልቆ የሚወጋው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኃጢአታችን የምንጎነጉነው የእሾህ አክሊል ነው። ስለ መተላለፋችን የቆሰለው አምላክ በመተላለፋችንም ይቆስላል። የእሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ወይም ከቀርከሃ ሸምበቆ የተሠራ በትር በበትረ መንግሥት ፈንታ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናቱ ወታደሮች ትንቢትን ተናገርልን እያሉ በነቢያት ላይ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት። ነቢዩ ዳዊት ለእግዚአብሔር በፍርሃት ስገዱ ብሎ ለተናገረለት አምላክ በመዘበት ሰገዱለት። ቤተ ክርስቲያናችን በጌታችን ላይ በመቀለድ በተሰገደበት በዕለተ ዓርብና በሰሙነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድ የምታደርገውም ለዚሁ ነው። ለመስቀልከ ንሰግድ ኦ ሊቅነ ወትንሣኤከ ቅድስት ንሴብሖ ኩልነ። አለቃችን ንጉሣችን ሆይ ለመስቀልህ ለመከራ እንሰግዳለን፣ ቅድስት ትንሣኤንም እናከብራለን የሚለውን ኦርቶዶክሳውያን ዓለም አቀፍ ጸሎት በተዋበ ያሬዳዊ ዜማ እያዜምን በነገሥታት ንጉሥ ፊት እውነተኛ ስግደትን እናቀርባለን። የዘበቱ በፊቱ ከሰገዱበት በኋላ ማታ ሲደርስ እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ ተፉበት። በአዳም ፊት ላይ የሕይወትን መንፈስ እፍ ባለው አምላክ በፊቱ ላይ ምራቃቸውን ተፉበት። በመጥፋትም ብቻ አላበቁም፣ በእጁ የያዘውን መቃ ተቀብለው በደረቀው እንጨት ራሱን መቱት። የእሾህ አክሊል የተደፋበት ራሱን መቱት ማለት እሾሁን ወደ ራሱ እንደ ሚስማር እየመቱ እንዲገባ አደረጉ ማለት መሆኑንና ምን ያህል ስቃይን እንደሚያስከትል እናስተውል። የሕይወትን ራስ፣ የማዕዘንን ራስ፣ የቤተ ክርስቲያንንም ራስ፣ ለአለቅነትና ለሥልጣን ሁሉ ራስ የሆነውን የክርስቶስን ራሱን መቱት። የከበረ ራሱን በመቃ በመቱት ጊዜም መላእክት ተንቀጠቀጡ። አላዋቂ የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኃጢአቱ ሊተፋበት ይገባው በነበረው በሰው ልጅ ፈንታ ነው እንዳለ ቅዱስ ያዕቆብ ዘስሩግ። ጌታችንና የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከቱ ከእኛ ጋር ለዘላለም ትኑር። የልዑል እግዚአብሔር ቤተሰቦች በድጋሚ እንደምንቆያችሁ፣ ከዚህ በመቀጠል የእመቤታችንን ሐዘኗንና ሰቆቃዋን ለመግለጽ ያክል ትንሽዬ ግጥም አቀርብላችኋለሁ። አብራችሁን ቆዩ።
ከማርያም ድረሱ። ሕፃን ሳለች ያላገኛት ወዟን አይቶ ያልገረመው ቃለ እግዚአብሔር ስታዳምጥ ልቦናውን ያልደመመው በሩፋኤል አክናፍ ግርዶሽ መና ወርዶ የመገባት ቀድሞ ያላየ ቤተ መቅደስ የማርያምን የደም ግባት ከአንደበቷ ቃል ሲወጣ እንደ ቁርባን ያልናፈቀው ብላቴና ዕንቁ ብስራት የሷ ውልደት ያልደነቀው አንደበተ ጥዑም ለዛ ትሑት አዛኝ የምትራራ ቀናዶቿን ከዘረጋች ምሕረት ለዓለም የምትጠራ ግትር ጭምት ታናሽ ግልገል የእናት እቅፍ የናፈቃት ድረሱላት ለመብርሃን ዛሬ ከፍቷት ሐዘን ላይ ናት። ሰው አጣለች ሰው ከዳት ልጇን ነዱት ለገበያ ስንት ያወጣል ስንት እያሉ ተሳቀበት በእሪያ ቀራንዮ ተራራው ስር በሳቅ መሃል ለቅሶ አለ ከሺህ ፍጡር መሃል ሆኖ የእናትን ድምፅ ያካለለ ግን ማን ይድረስ ማን ያጣራ ሳቀስ ይሁን ወይም ለቅሶ ቦታው ክፉ ለማጽናናት ለከፋው ሰው አንዱ ደርሶ ሳቂው በስቶ ግን አንዲት ቃል ልጄ እንዳለች ያስታውቃል። ልጄ 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 ሆድ ሲከፋት ለደከመው ለጉልበቷ ስማን ጥላ ስር ያሳርፋት የነበረው አንድ ልጇን ሰቅለውባት ታለቅሳለች የሚረዳት ሰው አጥታ መሃል ሜዳው ትጮኻለች። ወዴት ትሄድ ዙሪያው ገደል ጩኸቷንስ ለማን ትንገር ባንድ ዘምተው ለአንድ ምስኪን ሲፈርዱበት ሙሉ ሀገር ምራቅ ደርቆት ደም ሲወጣው ዝቅ ብላ ተቀምጣ ልጄ እያለች ታለቅሳለች የማይደርቅን ሐዘን ወጣ መቆም አቅቶት ያ ጉልበቷ እንደ ሕፃን ስትል ዳዴ በረሃብ አንጀት አሰቃዩ ሳትፈታ ጾም ሁዳዴ እንደ ጾመች 40 ጾምን ቀን አንጀቷን ሳታርሰው ባጠጣች ለጥማቷ ውሃ ትታ የምትቀምሰው ዋይ ወገኔ ዋይ ዘመዴ ልጅ ተሰቅሎ በቅንዋት ተቸንክሮ 10 ቦታ ሳቅ በበዛው ደም ጉባኤ ይሰማኛል የእናት ዋይታ ልብ ይርዳል አጠራሯ ልጄን ልጄን የምትለው እርሷ ለቅሶ ሲሳለቁ ጌታቸውን ሰማይ ሰቅለው የግል ሐዘን ዓለም ገርፎ እየቀጣ አንዲት እናት ልጇ ወርዶ ከሰማይ ስር ድረሱላት ብቻዋን ናት። ወደ መጋዝ አንጀት ቆራጭ ክፉ ዋይታ የእናት ለቅሶ ስጋ ቆራሽ እንደ ዳቦ ምድረ ሆዳም ደማጣቅሶ እየበላ እየጠጣ ተሰብስቦ ከርሱ ጓዳ እያጥላሉ አባረሯት ታዛነፍገው ለእንግዳ አየኔ እናት ማርያም ጥሪ ብቻ ደራሽ የለው እምባ ብቻ አባሽ የለው እንዲከፍቷት ታለቅሳለች ምትዳብሰው የምታቅፈው አንድ ልጇን ተነጥቃለች። ልጄ 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 እያለችው የት ሄድክብኝ ምን ዋጠህ ወዴት አለህ የኔ ጌታ ስትበራይ ከሰው መሃል አይዞሽ ሚላት ሰው አጥታ የአይን ጋኗ እምባ ሞልቶ እንደ መብረቅ ፊቷን ያርሳል ቀራንዮ ሰማዩ ስር ጸበል ፈልቆ ደም ይፈሳል። አለት ባህር ሲጨነቁ የሷ ጭንቀት ኃያል ነበር ለማን ታውራ የሆድ ሆዷን ሐዘን ደርሷት ልብ ሰበር። ልጄ 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 ልጇ ብቻ የነበራት አንድ ተስፋ የደም እዥ ልቡን ሰልቦት በአፍ ግንባሩ ሲደፋ ምስኪን ደሃን መስሎ መራብ መታረዝ ነው የጸናበት ፍርድ ሁሉ ከርሷ አየለ ፈራጁንም ፈረዱበት። ዘንበር ተስሎ ከጀርባው መርፌ እንኳን አያሳርፍም ዛሬም ላይ ምህረት ይሰጣል በደልን ከቶ አይጽፍም። ሁሉን ያልጻፈ ሰነፍ ተማሪ ሳይመርጥ የሁሉን ሰሚ አዋቂ ይቅር ባይ መምህሩ ስህተትን ሁሉን አራሚ ይህንን አጥታው ማርያምም ታፈላልጋለች እናቱ አጣንን በክንፏ ይዛ ልትወስዳቸው ከፊቱ እስኪማ የደፋው ልጇን የእሾህ አክሊል አስደፉት የእናት ሐዘኗን እያዩ ጎተቱት በፊቷ ገፉት የፍጥኝ የፊት የኋሊት አሰሩት በብረት ገመድ ከጎኑ የሚቆም እስኪያጣ አይዞባይ ደጋፊ ዘመድ የምትይዘው የምትጨብጠው ጠፍቶባት ታሳዝናለች መቃብር ስፍራው ተደፍታ እንደርሱ አፈር ለብሳለች። የኔ እናት ማርያም እኔ ልደፋ ከፊትሽ አውቃለሁ ወድቄ አልቀርም እምባሽን እኔ ላልቅሰው ቢሆን ነው ዓለም ብትከርም አልባሹ ልብስን እንዳጣ በፊትሽ እርቃን ቢያቆሙት አዘነበለ ብያኔ ለፍርድም ቢጠቋቆሙት ለውሻ ጥም የሚራራው አንጀትሽ ዛሬ ከፍቶታል ብርሃን የሞላው ፊትሽን የሐዘን ጽልመት ወርሶታል። የኔ እናት ማርያም የምድር አርያም እንኳንስ ለሰው ላምሳሉ ለውሻም ራርቷል አንጀቷ ዛሬ ግን ሐዘን ከበባት ልጇን ሰቅለውት ከፊቷ አዳንሽው መስሎሽ ነበረ ከግብፁ ስደት ስትወጪ ጥቁር ቀን ከፊትሽ ቁሟል የሐዘን ጽዋሽን ጠጪ ኢየሱስ ቃል አንቺን ያጽናናል ለሞቱስ ለግርፋቱ ልጅሽን ሲቸነክሩት እያየሽ ሲደማ ፊቱ
ፀሐይ ጨልማ በቀትር የሐዘን ፀሐይ ሲበላሽ መናገር ማውራት ሲያቅተው የቃሉን በትር ልሳንሽ ዘመን ጎልብቶ ባንቻ አንጀት የሞቱ ነገር ተነገረ። ክቡር ባላባት ሁሉን ትቶ በከብቶች በረት ስላደረ ልጄ ልጄ እንደ ጥንቱ ከጀርባሽ ላይ እንደተኛው ዝም አለልሽ ተጨነቀ ጉልበት አጣ ጉልበተኛው። ያኔ እንዳልሽው እሽሩሩ የኛን ሥጋ ለብሶ ሳለ ዕለተ ዓርብ ፍጡር ከፍቶ ዳግማ አዳምን ሰቅሎ አለ። ባነባሽው የደም እንባ ከመስቀል ስር ተቀምጠሽ ያቻት እናትህ ብሎ እርሱን ብቻ ዮሐንስን ሲልክልሽ መብርሃን አዛኝቷ እንዲህ ችሎ አይዞሽ አለሽ። እንኳን ቀርቶ ለማጽናናት አንቺን ቀርቦ ለማዳመጥ ሐዋርያቶች ሸሽተው ነበር ከግርፋት ሁሉም ሊያመልጥ። በእንተ ማርያም ላለው ሁሉ ስሟን ሞልቶ ለሚጠራ አትመልስም መዳፎቿን የታወረን ሳታስበራ። የእናት ሐዘን የገረፋት ዕድሜ ልኳን በተጋድሎ ይባስ ብለው ጨከኑባት ወዴት ትግባ ልጅ ተሰቅሎ። ጥሪ ብቻ ደራሽ የለው እምባ ብቻ አባሽ የለው እንዲከፍቷት ታለቅሳለች። ምትዳብሰው የምታቅፈው አንድ ልጇን ተነጥቃለች። ግትር ጭምት ታናሽ ግልገል የእናት እቅፍ ናፍቃት። ድረሱላት ለመብርሃን ዛሬ ከፍቷት ሐዘን ላይ ናት። ድረሱላት ለመብርሃን ዛሬ ከፍቷት ሐዘን ላይ ናት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።